እንዴት ናችሁ? ቴሌግራም ላይ ሰሞኑን አንዳንድ ነገሮችን ሼር እያደረኩላችሁ ነበረ፣ ገንዘብ የሚያስገኙ ነገሮችን ዲቴል ነግራችኋለሁ። እዛ ቴሌግራም ላይ ያልተቀላቀላችሁ ሰዎች እዚሁ ላይ እንዴት ነው ኦንላይን ላይ ገንዘብ የምንሰራው እና የምንሰራባቸው መንገዶች ቴሌግራም ላይም ሌሎች ፕላትፎርሞች ላይ የምንሰራባቸው መንገዶች ዛሬ የምነግራችሁ ይሆናል ማለት ነው። ነገ ደግሞ ባለፈው ቪዲዮ ላይ ኮሜንት ላደረጋችሁ ለአራት ሰዎች ላይቭ ፕሮግራም ይኖረናል። ጊፍት የካርድ ሽልማት እዛው ላይ እናወጣለን ማለት ነው። ስለዚህ ዛሬ እነዚህ ነገሮች እንዳሳለን። ሌላ ተጨማሪ ደግሞ ቴሌግራም ቻናል ያላችሁ ሰዎች በጣም አሪፍ በደንብ በቪው የሚቆጥር ከባለፈው ውጭ ሌላ ተጨማሪ ደግሞ አግኝቼላችኋለሁ። እሱንም የምነግራችሁ ይሆናል ማለት ነው። እነዚህን ነገሮች ጠቅላላ አድርገን እንወያያለን። ከዛ ውጭ ሌላ ደግሞ ተጨማሪ $0.5 በኢንቫይት ፍሬንድ ብቻ ነው የሚሰጠው። እሱ አንድ እየሞከርኩት ያለሁት አለ ጉግል ሉፕ የሚባል እስካሁን ድረስ ወደ 50 USDT ዊዝድሮ ለማድረግ አዝዣለሁ። እሱ ከገባ የተወሰነውን USDT ለእናንተ ሽልማትና በደንብ ደግሞ እንዴት እንደምትሰሩ ዲቴይሉን ደግሞ የምነግራችሁ ይሆናል። ለሙከራ ላይ ቴሌግራም ላይ ሞክረው ብዬ ለቅቄ ነበረ። እሱንም እንዲሁ በዛሬው ቪዲዮ የምነግራችሁ ይሆናል ማለት ነው። ስለዚህ መጀመሪያ የምንጀምረው ሲቲ ፑል የሚባል አለ። እሱም ባለፈው ቪዲዮ ሰርችበታለሁ፣ ሀሳቡን እነግራችኋለሁ። ሲቲ ፑል ምንድነው? ማይን የሚያደርግ ነው። የተለያዩ ከረንሲዎችን ቶል ሊሆን ይችላል፣ ቢትኮይን ሊሆን ይችላል፣ ሌሎችም ከረንሲዎችን በቀን 2K/s በቀን በ2K ፍጥነት በጣም ትንሽዬ ነች። ራሱ የተሽከረከረ ማይን የሚያደርግላችሁ ነው። ሬጂስተር ስላደረጋችሁ ነው ማይን የሚያደርግላችሁ። ብዙ ኤክስፔክት የሚደረግ አይደለም ማይን በማድረግ ብቻ። ስለዚህ ፍሬንዶችን ሰዎች መጋበዝ ከቻላችሁ ግን 100 HSH የሚባል ኮይን አለ። እሱን ይሰጣቸዋል። ያንን ቀጥታ 7 ሲደርስ በቀጥታ ወደ USDT ኮንቨርት ተደርጎ ይላካል ማለት ነው። ስለዚህ በጣም ያን ያክል የተወሳሰበ ነገር የለውም። ከኤንሲ ዋሌት ጋር ማገናኘት ነው። ስለዚህ ዌብሳይትም አፕሊኬሽንም ሳትጭኑ ሁሉንም ቴሌግራም ላይ ማገናኘት ትችላላችሁ። ሊንኩን አስቀምጥላችኋለሁ። ቴሌግራም የሚለውን መርጣችሁ በኢሜይላችሁ ሬጂስተር ማድረግ፣ ከዛ ከዋሌት ጋር ኮኔክት የሚለውን መርጣችሁ ደግሞ ኤንሲ ዋሌት የሚለውን መርጣችሁ በራሱ ኢሜይል ኮኔክት ማድረግ፣ ከዛ ዊዝድሮ ስታደርጉ ቀጥታ ወደዛ ይገባል ማለት ነው። ዊዝድሮውም እንዴት እንደምታደርጉ ደግሞ አሁን ላሳያችሁ። እዚህ ጋር ሲቲ ፖል የሚለውን ክሊክ ስታደርጉት በቀጥታ ምን ያክል ሰራችሁ የሚለውን ያሳያችኋል። እዚህ ጋር ልብ ብላችሁ የምታዳምጡ ነገር ምንድነው? አንድ ሰው ለምሳሌ ፍሬንድ ኢንቫይት ካደረጋችሁ ከ24 ሰዓት በኋላ ነው ኢንቫይት ያደረጋችሁ ሰው ለእናንተ 100ውን የሚሰጣችሁ 24 ሰዓት ከሞላው በኋላ ነው። ዊዝድሮ ማድረግ የምትችሉት ከዛ በኋላ ነው። ስለዚህ አንደኛ እሱን እንትን ማለት አለባችሁ። ሁለተኛ ደግሞ አይቆጥርም የምትሉት ትንሽ ስለሚቆጥር እና ከላይ ዜሮ የሚያሳያችሁ በየ24 ሰዓቱ ስለሆነ ነው እንትን የሚለው ማለት ነው። እና መቁጠር ይቆጥራል። ምንም በስትክክል እኔ ባለፈው በሰራሁላችሁ ቪዲዮ በስትክክል ከሰራችሁት የማይቆጥርበት ምንም ምክንያት የለኝም። እኔ አሁን ሁለቱንም ነው ማሳያችሁ። አንድ እዚህ ጋር ለኔ እየቆጠረ ያለው 0.03 ይሄኛውን አያችሁት? ቶን በቶን አድርጌው ነው እየቆጠረ ነው። እዚች ጋር ቺኛዋን ክሊክ ስታደርጓት የቶናችሁን ማለት ነው እዚች ጋር ይመጣላችኋል ማለት ነው። ምን ያክል እንትን ነው ዊዝድሮ ማድረግ የምትፈልጉት የሚለውን ከላይ ይላችሁ። እዚህ ጋር ማክሲመም ብላችሁ 0 የሚልባችሁ ከሆነ ማይኒንግ የሚለው ጋር ታረጉታላችሁ። እናንተ ማይኒንግ የሚለው ጋር ታረጉና ማክስ የምትለውን ነክታችሁ ቀጥታ ወደዛ ዊዝድሮ ማድረግ ትችላላችሁ። ቦነስ የሚል አለ። ቦነሱ ደግሞ ከታች ትታያችኋለች። ክሊክ ሳረጋት ከ19 ሚኒት በኋላ ወደዛ ይቀላቅልልሃል እያለኝ ነው 1002ቱን ማለት ነው። ስለዚህ እዚህ ጋር ማክሲመም የሚለውን ተነኩና ቀጥታ ዊዝድሮ ትታላችሁ። እኔ በማይኒንጉ ላሳያችሁ። ዊዝድሮ የሚለውን እናካውለታለሁ። በቀጥታ አያችሁ 0.03 ቶን ቀጥታ ዊዝድሮ አድርጎልኛል። ወደ የት ዊዝድሮ አደረገልኝ? ወደ ኤንሲ ዋሌት ላይ ሄጄ ላሳያችሁ። ኤንሲ ዋሌት የሚለው ይታያችኋል። እቺን ክሊክ አደርጋለሁ። ከዛ በኋላ ያው መጀመሪያ ስታገናኙ ፓስወርድ ምናምን ጠይቃችኋል ብያችኋለሁ። እሱኛውን ቪዲዮ አስቀምጬላችኋለሁ። አያችሁት? እንደምታዩት እዚህ ጋር የሰራሁት ይሄን ያክል ነው። አሁን የገባልኝን አያችሁት? ወደ አየር ላይ ነው የሚገባው ማለት ነው። በቃ እንደ 0.03 ቶን ገብቶልኛል ማለት ነው። ስንጨርስ እዚሁ ላይ ዊዝድሮ እንዴት እንደምናደርግም የማሳያችሁ ይሆናል ማለት ነው። እዚህ ጋር ኤክስቼንጅ የሚል አለ። ወደ USDT ነው ኤክስቼንጅ የምታደርጉት።
ወደ ዩኤስዲቲ ኤክስቼንጅ ለማድረግ 7134 የዚህኛውን እንትን ማድረስ አለባችሁ ማለት ነው። ስለዚህ ወደዚህኛው ወደ ቶን ምናምን ኤክስቼንጅ ማድረግ ትችላላችሁ። ስለዚህ እንደዛ ማድረስ ይኖርባችኋል ማለት ነው። ወደ ተለያዩ ኮይኖች ኤክስቼንጅ ማድረግ ትችላላችሁ። ስለዚህ ያለው ነገር ይሄ ነው። እንዴት ነው ወደዚህ የምናገናኘው፣ እንዴት ነው የምንከፍተው ምናምን ቪዲዮ አስቀምጬላችኋለሁ። ዩቲዩብ ደጋግሞ እንትን ካልኩ ስለሚያጠፋው ነው። ሌላው ሜል ቦክስ የሚባል አለ። ቀድሞ ዊዝድሮ አድርጌበታለሁ። ሜል ቦክስ እስካሁን ዊዝድሮ ያደረኳቸውን ላሳያችሁ። ምንም የተለየ ይሄኛው በታስክ ነው። እንደምታያቸው እነዚህ ዊዝድሮ ያደረኳቸው ናቸው። ማርች 18 ዛሬ ይኸው 13 ሰዓት ከ14 ማለት 7 ሰዓት ከሩብ ከ15 ደቂቃ በፊት ዊዝድሮ ያደረኩት ነው። ሶ ኤንሲ ዋሌትንም አሳይቻችኋለሁ። ሶ ሌላኛው የምነግራችሁ ቴሌግራም ላይ የምታገናኙበት አድስ ጋላክሲ ይባላል። እሱን ላሳያችሁ። ይሄኛው ነው አድ ጋላክሲ። ልክ እንደ ባለፈው እንደ ዌቢን አዲስ አይነት እንትን ነው። 6.63 ነው የሰራሁት በ4700 ቪው ነው። እዚህ ጋር እንግዲህ እኔ ሙሉ በሙሉ 100% ዊዝድሮ አድርጌ አይደለም የሞከርኩት፣ ግን ኮኔክት አድርጋችሁ እንድትሞክሩት ነው። ይሄ ምክረ ሀሳብ ነው። ሁሌ እንደምነግራችሁ እኔ እንትን ያላልኩት ነገር ከሆነ ግን ምናልባት የዛሬ ወር ነግሬያችሁ ከዛ በኋላ እንደገና ከምትጀምሩ የሚጎዳችሁ ነገር ስለሌለ ከማለት አንጻር ነው። ለምን አንደኛ ለአንድ ወር ሉክድ ይሆናል የምትሰሩት ነገር፣ ሁለተኛ ደግሞ $50 በታች ዊዝድሮ ማድረግ አይቻልም። ስለዚህ እነዚህ ነገሮች ስላሉ ነው ይሄንን ያልኳችሁ። እኔ እንደምታዩት እዚህ ጋር የምታዩትን ብር ወደ 1000 ምናምን ብር አካባቢ ማለት ነው ይሄ ሲመነዘር፣ እሱን ሰርቻለሁ በአጭር ጊዜ ውስጥ፣ ወይም ደግሞ በ4700 ቪው በ3600 ሰብስክራይብ ቴሌግራም። ስለዚህ ከፍ ያለ ቻናል ያላችሁ ሰዎች በአንድ ሳምንት ውስጥም $50 የመድረስ እድል ሰፊ እድል ስላላችሁ የኛውን እንድትጠቀሙበት ለማለት ነው። የሁሉንም ሊንኮች ቴሌግራም ላይ አስቀምጣለሁ። እዚህ ቻናል ላይ ማስቀመጥ አልቻልኩም፣ በኮፒራይት ምናምን ምክንያት ማስቀመጥ አልቻልኩም ማለት ነው። ስለዚህ ጂሜል ፋርመር ስሩት። ጎግል ሉፕ ያልኳችሁ ይሄኛው ነው። ከሰራ በትክክል የማሳውቃችሁ ይሆናል። ሌላ ፎክሲ ግሮ የሚባለው ይሄ ባለፈውም ሰርች ያላችኋለሁ። ይሄ ዊዝድሮ ማድረግ የሚቻልበት የቴሌግራም ቦት ነው። አንድ ጊዜ $2 ዊዝድሮ አድርጌያለሁ። ከ$2 በታች ዊዝድሮ ማድረግ አይቻልም። እነዚህ ነገሮች ጠቅላላ አድርጋችሁ ስሩና በሚቀጥለው ሐሙስ አሁን ነገ ላይቭ ላይ ሽልማቶች ይኖራሉ። እነዚህን ጥያቄዎች ደግሞ እያንዳንዱን ነገሮች በሙሉ ቃል በቃል መጠየቅ እንችላለን። ገስት እየገባችሁ ማውራት መጫወት እንችላለን። ግን ከዚህ በኋላ በቀጣይ ቪዲዮቻችን ኤአይ ላይ ፎከስ አድርገን ስለ ዩቲዩብ አውቶሜሽን፣ ኤአይ ላይ እንዴት ነው ዌብሳይት የምንሰራው፣ ሞባይል አፕ እንዴት ነው ዴቨሎፕ የምናደርገው የሚሉትን ነገሮች በሰፊ ነው የምሰራላችሁ። ክሬት ያደረግነው አፕሊኬሽንም ይሄኛውን ይመስላል ማለት ነው። ሎጊን ሳይን አፕ አድርጋችሁ በቀጥታ ማየት ትችላላችሁ ማለት ነው። አፕሊኬሽናችንን ወደ ፕላይ ስቶር በቅርብ ጊዜ ስለምንለቅ እሱንም በስርዓት ስለምታገኙ ማለት ነው። ስለዚህ የዚህ ቻናል ግዴታ ቤተሰብ መሆን አለባችሁ ማለት ነው። እዚህ ጋር ሎጊን አድርጌ ለአንድ ጊዜ ላሳያችሁ። በአድሚኑ እንደምታዩት ይሄኛው ነው ቻናላችን። በጣም ብዙ ነገሮች አሉት። ኦንላይን ላይ ብዙ ነገሮችን ስለማስተምራችሁ ለሱም ሬዲ ሁኑ። ይመቻችሁ።